አንድ ወጣት ታሰረ። ለእናቱ ብቸኛ ልጇ ነበር። በዚህ ምክንያት ይህች እናት እንቅልፍ ከማጣቷ በተጨማሪ ከፍተኛ ስጋት ያዛት። የእንባዋ ምንጭ እስኪነጥፍ ድረስም አነባች። በዚህ ጊዜ አላህ ስብሓንሁ ወተዓላ ላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ቢሆን እንጂ ብልሃትም ሆነ ኃይል የለም የሚለውን ንግግር መደጋገምን አገራላት። እነዚህን የጀነት ድልብ የሆኑ ቃላት በተደጋጋሚ ማነብነብ ጀመረች። ልጄን በድጋሚ አየዋለሁ የሚል ተስፋዋ በተሟጠጠ በጥቂት ቀናት ውስጥ ልጁ ተፈቶ የቤታቸውን በር አንኳኳ። እናት በእጅጉ ተደሰተች። ይህ ነው በአላህ የሚመካና ጉዳዩን ሁሉ ለእርሱ የሚተው ሰው ውረታ። እነዚህን ቃላት በመደጋገም የሐዘንንና የስጋትን መናፍስት አባራሪ። ከዚያም አላህ ስብሓንሁ ወተዓላ ደስታና መፍትሄ እንዲያመጣ እርግጠኛ ሁኚ። በፍጹም ተስፋ አትኩረጂ፣ ምክንያቱም እያንዳንዱ መከራ በምቾት መተካቱ አይቀርምና። ይህ ሁል ጊዜ የሚከሰት በመሆኑ ምንም ማብራራት አያስፈልግም። አላህን ስብሓንሁ ወተዓላ በበጎ በመጠርጠር እምነትሽን በእርሱ ላይ አሳደሪ። እርሱ ዘንድ ያለውን ተመኝ፣ መፍትሄንም ከእርሱ ጠብቂ። በፍጹም በሰው እንዳትመኪ፣ የፍጥረታት ሁሉ ፈጣሪ እያለ በፍጥረታት እንዳትመኪ አደራ። ላ ሐውለ ወላ ቁወተ ኢላ ቢላህ ሐስቢ አላህ ወኒዕመል ወኪል ማለትን አብሺ። ኢብኑል ጀውዚይ አላህ ይዘንላቸውና እንዲህ ይላሉ፣ አንድ ነገር በጣም ያሳዝነኝና ያስጨንቀኝ ጀመር። ከዚህ ሁኔታ በሆነ መንገድ ለመውጣት በጥልቀት አሰብኩ። አጋጣሚ ሆነናም ይህን የቁርአን አንቀጽ አነበብኩ። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ ወመን የተወከል ዐለላህ ፈሁወ ሐስቡህ ኢነላህ ባሊጉ አምሪህ ቀድ ጀዐለላሁ ሊኩሊ ሸይኢን ቀድራ። አላህንም የሚፈራ ሰው ለእርሱ መውጫን ያደርግለታል፣ ከማያስበውም በኩል ሲሳይን ይሰጠዋል። በአላህም ላይ የሚጠጋ ሰው እርሱ በቂው ነው። አላህ ፈቃዱን አድራሽ ነው። አላህ ለነገሩ ሁሉ የተወሰነ ጊዜን በርግጥ አድርጓል። ሱረቱ ጠላቅ አንቀጽ 2 እና 3። ከዚያም ተቅዋ ወይም የአላህ ፍራቻ ከሁሉም ሐዘንና ጭንቀት መውጫ መሆኑን አረጋገጥኩ። የተቅዋን መንገድ መከተል እንደጀመርኩም የችግሩን መፍትሄ አገኘሁ። እኔ ደግሞ እንዲህ እላለሁ፣ ለብልሆች ተቅዋ ወደ መልካም ሁሉ የሚመራ መንገድ ነው። ምክንያቱም የሰው ልጅ መከራ ላይ የሚወድቀው በኃጢአቱ ምክንያት በመሆኑ ሊወገድለት የሚችለውም በንስሐ ወይም በተውባ ብቻ ነው። ሐዘን፣ የልብ መሰበርና ጭንቀት ሰላትን ደንቡን አሟልተሽ ባለመስገድሽ፣ ሙስሊም እህትሽን በማማትሽ ወይም የሒጃብን ጉዳይ አቃለሽ በማየትሽ፣ አለዚያም ሌላን ሐራም ነገር በመድፈርሽ የሚመጡ መቀጣጫዎች ናቸው። ማንም ቢሆን ከአላህ ስብሓንሁ ወተዓላ ሕግጋት ካፈነገጠ ለጉለቱ ዋጋ መክፈሉ አይቀርም። ደስታን የፈጠረው በመለኮቱ ብቸኛው ርኅሩህና በጣም አዛኙ አላህ ስብሓንሁ ወተዓላ ነው። ታዲያ ደስታን ከእርሱ ውጪ ከማን ትከጃለሽ? ሰዎች በደስታ ላይ ስልጣን ቢኖራቸው ኑሮ በዓለም ላይ የተገፋ ወይም ያዘነ ሰው አይኖርም ነበር። ወላሂ የየቀኑ ደስታ በጎህ ስግደት ወይም በፈጅር ሰላት ይጀምራል። ስለዚህ ቀንሽን ፈጅርን በመስገድ ጀምሪ። ይህን ማድረግሽ የአላህ ስብሓንሁ ወተዓላ ሙሉ ጥበቃ ተጠቃሚ ያደርግሻል። አላህ ከክፋት ሁሉ ጠብቆ ቀና ቀናውን ይመራሻል። በፈጅር ሰላት የማይጀመርን ቀን አላህ አይባርክም። ተቀባይነት የማግኘትና የስኬት ቀዳሚ እርምጃ የንጋት ሰላት ነው። የፈጅር ሰላት ሰጋጆች እንኳን ደስ ያላችሁ፣ እርሷን ሰላት ችላ ያላችሁ ደግሞ ጥፋት ተገባችሁ። ለአንድ የአላህ ባሪያ እንደ ሰላት የዓይኑ ማረፊያውና እርካታ ማግኛው የለም። ከሰላትና እንዲሁም በአጠቃላይ ከዒባዳ መቋረጥ ጉዳቱ የሞት ያክል ከባድ ነው።
ሰው ሲሰግድ አለመስገድ፣ ሲጾም አለመጾም መቻል ቅር ይላል። በተለይ በየትኛውም ሁኔታ ውስጥ ከአላህ መነጠልን ለማይፈልግ ሰው ከመመለስ ሁሉ ወደ ሶላት መመለስ ደስ ይላል። ሁላችንም ወደ አላህ እየሄድን ነው። ቀጥ ብሎ በሙሉ ኢማንና ዒባዳ ወደ አላህ የሚሄድ ሰው ግን የለም። ሁሉም እያነከሰ ነው የሚሄደው። ሁሉም የጎደለው ነው። ሁሉም ደካማ ነው። ግማሽ ሶላት፣ ግማሽ ጾም፣ ግማሽ ዚክር፣ ግማሽ ቁርአን ይዘን ነው የምንሄደው። የደከመ የሰነፈ የተሰባበረ የቂን ነው ያለን። አላህ ይርዳን። ሐዘን በአንዲት ሶላት ድራሹ ይጠፋል። ደስታም እጅን ወደ ፈጣሪ በመዘርጋት ይመጣል። ዱዓ ሲባል እንደ ቀላል ነገር አትመልከቱ። በዱዓ ብቻ የሚኖሩ ሰዎችን አውቃለሁ። ስለዚህ እጆቻችን ከፍ አድርገን አላህን ሱብሓነሁ ወተዓላ ሁሌ እንለምነው። በቀዳሚነት ልንለምነው የሚገባው አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ ቀልቦችን የምትገለባበጥ የሆንከው ጌታ ሆይ ቀልቤን በሃይማኖትህ ላይ አጽናልኝ፣ ሰላትንም በአግባቡ እንድሰግድ አጠንክረኝ። አንዳንዱ ቆሞ ሲሰግድም የሚያጅብ የሆነ ሁኔታ ይፈጠርበታል። ገና ለሱብሒ ሰላት እንደ ቆመን ከሰላቱ በኋላ ያለው ጣፋጭ እንቅልፍ ይታወሰናል። ያ እንቅልፍ ዱንያ ላይ ካሉ ጣፋጭ ነገሮች ሁሉ መካከል ቀዳሚው ሳይሆን አይቀርም። ግና ከሱብሒ በኋላ መተኛት አይመከርም። ሰዓቱ አላህን የማውሳትና የዱዓ ሰዓት በመሆኑ ወደ አላህ መቅረብንና በእርሱ ዘንድ መወደድን አስበልጠው ፀሐይ እስክትወጣ ድረስ ዚክርና ዱዓ እያደረጉ የሚቀመጡ ብርቱዎችንም አሉ። ኢማን ማለት ይህ ነው። የማይታየውን የአላህ ስብሓንሁ ወተዓላ ቃል ኪዳን እንደሚታይ አድርጉ ማመን። እኛ ከምንፈልገው በላይ አላህ ስብሓንሁ ወተዓላ የሚወደውን ማስቀደም፣ ነፍስያችን ከምትመርጠው አላህ የሚመርጠውን መምረጥ። ጀነት ውድ ናት ወላሂ። ነፍስያን መጫንን፣ ፍላጎትን መጨቆንን ትጠይቃለች። ጀነት ለነፍስያ በሚከብዱ ነገሮች የተከበበች ናት። እንቅልፍ መቁረጥን፣ ድካምን መርታትን፣ ስንፍናን ማሸነፍን፣ የምንወደውን አላህ ስብሓንሁ ወተዓላ በሚወደው መተካትን ትሻለች። አላህ ስብሓንሁ ወተዓላ ብቻ ያበርታን። اللهم إنك عفو تحب العفو فاعف عنا. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. اللهم يا مقلب القلوب ثبت قلبي على دينك. اللهم يا مقلب القلوب ثبت قلبي على دينك. اللهم تقبل صلاتنا تامة واغفر ذنوبنا عامة، ولا تجعلنا من أهل النار يوم القيامة، واجعلنا من أهل الجنة يا الله، وأدخلنا إياها بالسلامة برحمتك يا أرحم الراحمين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين. والسلام عليكم ورحمة الله وبركاته.